በሰፊው በተለያየ መንገድ ስልጣን ላይ ያለው መንግስት ጎረቤት ሀገሮች ገብቶ ፖለቲካ ተቀናቃኞቹን እንትን ለማለት እየሞከረ ነው ግን በእነሱ በኩል ደግሞ የሚነሳ ነገር አለ ለምሳሌ አሁን አቶ አንዳርጋቸው ከሻቢያ ጋር ሆነው ኢትዮጵያን ለማተራመስ እንደሚል ነገር በአንዳንድ በኩል ደግሞ ቢያንስ እነሱን የሚደግፉ ሰዎች ይሄን ነገር ወይ ያምናሉ ወይ ደግሞ በተወሰነ ደረጃ ባያምኑበትም መንግስትን ደግፎ መቆም ስላለባቸው ይሁን አይታወቅም ይሄን ያስተጋባሉና በሻቢያ እየተደገፈ ኢትዮጵያን ለማተራመስ የሚመጣ ሰው ስለሆነ ከዛ አንፃር የወሰነው እርምጃ የሚል ነገር ያነሳሉ ሲሳይ እንግዲህ እናንተ መቼም በእንደዚህ በቃለ ምልልስ እንገናኝ ብዙ ጊዜ ነው ደጋግመን ተገናኝተናል ዛሬ ግን በተመልካች ፊት መጠይቅህ እነዚህ ነገሮች ሳስረዳ ትንሽ ጊዜ እንድትሰጠኝ አንተ የፈለከውን ጠይቀኝ እኔ ደግሞ ሳስረዳ ትንሽ ተጨማሪ ጊዜ እንድትፈቅድልኝ ጠይቃለሁ ይሄ ሰፊ አርስት ስለሆነ ብዬ ነው ልክ ነህ በተከታታይ በጣም በተደጋጋሚ በህዋቶች የሚነሳው የሻቢያ ተላላኪ የሚለው ነውና ይሄንን ትንሽ ወደ ኋላ እንድንሄድ ፈልጋለሁ የሻቢያ ተላላኪ በእናንዳርጋቸው ላይ ብቻ አይቆምም እኔም ተብያለሁ ኢሳትም ተብሏል የኢትዮጵያን ህዋትን የሚቃወም በሙሉ የሚለጠፍለት አዲሱ ስም ሻቢያና ያው ሽብርተኝነት ነው እና ይሄ ከምን ይመጣል እኛና ሻቢያ ምንድነን ኤርትራና ኢትዮጵያ እንዴት ናቸው የሚለውን ትንሽ ወደ ኋላ እንድንሄድ እንድትፈቅድልኝ እሺ በጣም ጥሩ ኤርትራ በኢትዮጵያ አስተዳደር ውስጥ ሆና በኖረችበት ጊዜ እንግዲህ እኔ በእድሜ በደረስኩበትም ኤርትራ የኢትዮጵያ አካል አይደለችም ብሎ ሻቢያ ከኢትዮጵያ መንግስት ጋር ይዋጋል ይሄ የኢትዮጵያ ታሪክ ነው የኢትዮጵያ መንግስት ደግሞ የኢትዮጵያን ሰራዊት አደራጅቶ የሀገር ድንበር የማስከበር የኢትዮጵያን አንድነት የማስጠበቅ ኃላፊነት በሚል በጊዜው በነበረው ህገ መንግስት ከኤርትራ እስከ ሶማሊያ ከምዕራብ እስከ ምስራቅ ድረስ የኢትዮጵያ ሰራዊት ድንበር ይጠብቃል እንግዲህ ይሄንን ወደ መጀመሪያ ያንደ ሀገር እንደው ሃሁ ብንወስደው ኢትዮጵያ በራሷ የመሰረተችው ያቋቋመችው ወታደር ድንበር የሚያስከብር ያገሪቷን ህልውና የሚጠብቅ የኢትዮጵያ ሰራዊት የሚባላል ይሄ ሰራዊት ከሻቢያ ጋር ሲዋጋ ነበር ሻቢያ ደግሞ ከዚህ ሰራዊት ጋር የናንተ አይደለሁም እቺ ሀገር የኔ ናት ገነጥላታለሁ ብሎ የኛን ሰራዊት በጠላትነት ፈርጆ ይዋጋ ነበር ይሄ በሁለት ሀገሮች መካከል ዛሬ ሀገር ስለሆኑ ማለት ነው የሚካሄድ ጦርነት ነው ስለዚህ ሻቢያና እኛ ብንዋጋ ሻቢያ ላይ ብንተኩስና ሻቢያኛ ላይ ስተኩስ ግልጽ የሆነ የዓላማ ልዩነት አለ ተዋክተናል በዚህ ምክንያት እኔ አንድ አጎቴና አንድ ወንድሜ በኤርትራ ቀርተዋል ያንዳንዱ ኢትዮጵያዊ በኤርትራ ውስጥ የኢትዮጵያን ህልውና እንዲያስከብር ሰራዊት ውስጥ ተመልምሎ ገብቶ ያለቀ ብዙ ኢትዮጵያ ያለ ሻቢያ ለነጻነቱ ብሎ ያደረገው ነገር በሻቢያ መለኪያ ትክክል ነው እኛም ስለ ኢትዮጵያ አንድነት ተብሎ በኢትዮጵያ ጎራ የተሰልፈው የሞተው ደግሞ ለዛ ለጸናበት ለማለበት ሰንደቅ ዓላማ ተዋክቶ ሞቷል በዚህ መሐከል እኛና ሻቢያ ብንነጋገር ችግር የለብኝም ህዋት ምን አግብቶት በዚህ ጉዳይ ላይ ስለ ሻቢያ አስተያየት ይሰጣል ከህዋት ሲመጣ ነው የሚያመኝ እንግዲህ ምን ማለት ነው የኢትዮጵያን ሰራዊት ከበጎ ፈቃደኝነት በራሱ ስንቅ በጋቢ በምን የራሱን ጠመንትን እንጨት ዱላ ይዞ ከመዋጋት ወደ ዘመናዊነት ተቀይሮ የኢትዮጵያ ሆኗል እንደው በመሳሌነት የኢትዮጵያ ሰራዊት በጊዜው በቀዳማዊ ኃይለ ሥላሴ ዘመን በዚህ መልኩ ከጋቢ መልበስ በፈቃደኝነት ከማው ወደ ዘመናዊነት ተቀይሮ ከቀዳማዊ ኃይለ ሥላሴ ዘመን እስከ ሚያዝያ እስከ ግንቦት 2383 ድረስ እስከ ግንቦት 2383 የኢትዮጵያ ሰራዊት የኢትዮጵያ ሆኖ ሲያገለግል ኖሯል በዚህ ጊዜ የኢትዮጵያ ሰራዊት ይዋጋ የነበረው ከሻቢያ ጋር ምን ነበር ኤርትራ ያስከደው የኢትዮጵያን ሰራዊት
የኢትዮጵያ ድንበር ነው የኢትዮጵያ ግዛት ነው ተብሎ ነው ራሳቸው በፈረንጆች አቆጣጠር 1980 በፈረንጅ በእኛ እንግዲህ ወደ 72 ገደማ ይመስለኛልና የተማረኩ የኢትዮጵያ ሰራዊት አባሎች አሁን አየ ዛሬ በተናገረው የፖለቲካ ስሜት ግን ልጨምርበት ይችላል በዛን ጊዜ ራሳቸው ወታደሮች ለምን ኤርትራ ሄዳችሁ ተብለው በፈረንሳይ ቴሌቪዥን ሲጠየቁ እሱን አንድ ጊዜ ነይና Et les forces armées sont en voie de désintégration morale. Comme les soldats sont recrutés de force dans leur village, ils deviennent hostiles au gouvernement éthiopien, le DERG. General discontent with the DERG. سمع لي يبدو إدماء سراس موت يتمارقوا على الغنى سمع تفست أمري إدماء هيازتين የተወለድኩበት ቦታ ሸዋ ክፍለ ሀገር ነው የተማረኩበት ምስራቃዊ ሳህል አልጌና እኔ በበኩሌ ስለ ኤርትራ ማቀው ጉዳይ ቢኖር ብዙ ሰፋ ባለ ሁኔታ ለማወቅ አልችልም ይሄውም አገራችን ለአረብ ልትሸጥ ነው በሚባል ሁኔታ ነው ኤርትራ ኢትዮጵያ ናትና ልትገነጠል ነው በሚል ሁኔታ ነው ማቀው ሰፋ ባለ እንትን ማቀው ጉዳይ እኔ ስለ ኤርትራ ምንም ማቀው ነገር የለም ምክንያቱም መጀመሪያ ከታጠቅ ስንዘምት ምስራቅ ነው ዘመት ምስራቅ ስንዘምት ያ ሶማሌ አገሪቷ ላይ እንበልጭ እዛ ስንቀመጥ ከዛም በኋላ ወደዚህ አመጡን እንጂ የት ከዛ ሳነሱን የት እንደሚወስዱን አናውቅም ዝም ብለን ወደዚህ መጣ በትክክል እዚህ ወይም ሰራዊት ቤት ያለው ማቀው ወይም የደርግ ኦፊሰርስ ወይም የፖለቲካ መምህሮቹ ኤርትራ ራሷ 14ኛ የኢትዮጵያ ክፍለ ሀገር እንደሆነች ይገልጻሉ ሰራዊቱ በሙሉ አሁን የሚዋጋው ወይም ደግሞ በግንባር የተሰለፈው ይሄንኑ ሁኔታ ነው የሚያቀው እና ነው የሚያቀው ይሄን እንግዲህ ሳይሆን እዚህ ላይ የምንረዳው እነዚህ በሻቢያ ስር ሆነው የተናገሩት ነው ዛሬ እኔ አንተ ሌላ የሚጨምረው ሳይሆን በዛን ጊዜ በሻቢያ ስር ሆነው ለምን መጣችሁ ሲባል ለፈረንሳይ ቴሌቪዥን የሰጡት ኤርትራ የኢትዮጵያ 14ኛ ክፍለ ሀገር ነች ተባል መጣ ወታደር ይሄን ነው ሊያረግ የሚችል እንደዚህ ዘምተው ከሻቢያ ጋር ሲዋጉ ግን ማን ነው ገብቶ አብሮ የተዋጋና የገደላቸው ማን ነው ያብዛኛዎቹ ለኢትዮጵያ ድንበርና አንድነት ሲታገሉ የወጋቸው ሻቢያማ አላማ አለው ኤርትራን ነፃ የማውጣት አላማ አለው ህዋት ነው በግንባር ቀደምትነት ሄዶ ናቅፋ ላይ የዚህን ሁሉ ሰራዊት ህይወት ያጠፋው ይሄን መጀመሪያ ሟቾቹን ኢትዮጵያን እንያቸው እነዚህ የኢትዮጵያውያን አስከሬን ከሻቢያ ጋር ሲዋጉ ህዋት በሳይታዘዝ ባሽከርነት ሄዶ ገብቶ ለሻቢያ ህይወታቸውን ያጠፋው የነዚህ ወታደሮች ህይወት በህዋት የጠፋ ኤርትራ ውስጥ የተካሄደው ውጊያ ነው ይሄ ኤርትራ ውስጥ ናቅፋ የተካሄደው ውጊያ ታዲያ ህዋት ምን አገናኘው ብዬ ነው አዎ ቅድም እንዳልኩ ሻቢያ ምንም አይነት ነገር አድርጎ ሊዋጋበት የሚችለው ሐሳብ አለ ብሎ እንደ ጠላት ቆጥሮ እየተዋጋ ነው ህዋት ምን አገባው እዚህ ውስጥ ነው በማይመለከተው ጉዳይ ገብቶ ኤርትራን ለማስገንጠል የኢትዮጵያኖችን ህይወት ያጠፋው ዛሬ የሚከሰን የሻቢያ ተላላኪ ያለ ህዋት ነው ተላላኪ ሆኖ በኢትዮጵያ ሰራዊት ላይ ሲተኩስ የኖረው ይሄንን ነው ማለት ኦኬ በየትኛው እንደሚጀምር ለሐላቅም የነሱ አዛዦች ኤርትራ በረሃ ድረስ ገብተው ናቅፋ ድረስ እንዴት እንደተዋጉ ገርላቸውን ይነግሩናል መጀመሪያ ከሜጀር ጀነራል ታደሰ ወረደ ምስክርነት እንስማ በህዋት ተወሰነ ወደ ኤርትራ ኃይል እንድንልክ ያን የተላክነው 3 ብርጌዶች ነን 43ኛ ብርጌድ 60ኛ ብርጌድ 92ኛ ብርጌድ 43ኛ ብርጌድ 3 ግንባር ነው የነበራቸው 43ኛ ብርጌድ ናቅፋ ግንባር ነበረች
ሳያ ብርጌድ ሰሜናዊ ሳህል ግንባር ነበረች 92ኛ ብርጌድ ደግሞ ባርካ ግንባር ነበረች ሳሞራ ነበር ኦርጋናይዝ የሚያደርገው በተለይ የናቅፋን ግንባር ግን እንደ ብርጌድ ግን 3 ብርጌድ ነው የነበር ነው በጣም ግዙፍ ኃይል ነው ሙሉ የተሟላን ብርጌዶች ነን ከነሙሉ ሰው ኃይላችን ከነሙሉ ትጥቃችን ነው ሄድ ነው ከነሙሉ አደረጃጀታችን ፋክት ለምሳሌ ናቅፋ ግንባር 3 ወር ያልተቋረጠ ውጊያ ነበር ዝም ብሎ 6ኛ ማለት በዛ አካባቢ የነበረው ማጥቃት በአንድ ጊዜ እንትን ተደርጎ ያለቀ አይደለም በጣም ከፍተኛ ርብርብ የነበረበት ነው ከዛ ያልተቋረጠ ውጊያ ነው የነበረው እዛና እጅግ ከፍተኛ መስዋዕት ከፍለናል ያኔ ከነሙሉ ትጥቃችንና ኃይላችን ሄደንም አዳናቸው ሊባል ይችላል ግን ጥሩ ስላልሆነ አዳናቸው ማለት አንፈልግም እንጂ እኛ ተጨምረንም ከጫፍ የተመለሰ አደጋ ነው ከጫፍ ደርሶ የነበረ አደጋ ነው ተጨምረንም ቢሆን ይሄንን ነው የሚሉን በናቅፋ ውጊያ 3 ወር ያለ ማቋረጥ ነው የተዋጉት 3 ወር ያለ ማቋረጥ የኢትዮጵያ ሰራዊት ላይ ነው የተኮሱት እነዚህ ዛሬ እኛን የሻቢያ ተላላኪ የሚሉን ለምነው ነው ለሻቢያ ምን እንታዘዝ ብለው በሳቸው ብቻ እንዳይቆር ሌላውም ጄኔራል ሰዓረን ደሞ ስማቸው ኤርትራ ሄደን ወደ ወረዳ የሚገልጸው የነበረ 3 ብርጌድ ነው መጀመሪያ ይሄ ነው እንዳለው ብርጌድ 43 የምትባል ወደ ወረዳ ይመራት ነበር ብርጌድ 60 የምትባል መንጀር የተሰዋው ያለው ይመራት ነበር ብርጌድ 92 ባጋ የሚባል ይመራት ነበር 3 ተከፋፍለው ተናደረጉ እኔ በወቅቱ ከ43 ጋር ሻለቃ አዛዥ ነበርኩ ሻዕያ ደረጃጀታቸው እኮ ብርጌድ ነው የነበረው ሌላ እኮ አልነበራቸው እኛ ብርጌድ ነበር እነሱ ብርጌድ ነበሩ ዝም ብለን ብርጌድ ነን ብለን ደግሞ እንደማንም እዚህ እየተፈጠፈው ያለ ብርጌድ ክፍለ ጦር የሚል አይደለም ያው የራሱ የሆነ አካሄድ አደረጃጀቱ ጥበቡ የተሞላበት አደረጃጀት ነው ተደራጅተን ሄድ ነው ናስሐሊያ ሁሉ ስንቆይ ደግሞ የመጀመሪያ ሄድ ነው ብቻ አይደለም በሺዎች የሚቆጠር አዲስ ሰልጣኝ ይጎርፍ ነበር በሺዎች የሚቆጠር ይሄ ሁሉ የሚያቋል የባርካ ያለው ሽማግሌ ትግረ ነው ትግራው ይመሰክሩት ይሆናሉ እንዴት እንደተዋጉ ባርካ አካባቢ ያሉ ትግራዎቹ ሊመሰክሩልናል ለሻቢያ እንደሞት እንኳን ነው የሚሉት እንዴት ተገልብጦ እኛ የሻቢያ ተላላኪ እንባል እንዴት ሆኖ እነሱ ናቸው ወይ ለመሆኑ ለኢትዮጵያውያን ወዳጅም ጓደኛም የውጊያ መስመርም የውጊያ ቦታም የሚመርጣው ህዋት ነው ብቻ አይደለም ምል ዋናዎቹ ያን ጊዜ የዚህ የህዋት ሐሳብ አመንጭ የሚባሉት ሻቢያ ምን መውጫ አለው ጠቅላላ መውጫ አለው ምክንያቱ የደርግ አወፋፈር የደርግ እንትን ዘመቻ ካሄድ በጣም ተሪብል ነው ይሄ አዳይት የሚባላል ያ መዝጋት ነው አንዱ እኛ ብርጌድ እና ራሳቸው አንድ ብርጌድ በትልቅ ርብርብ እንትን የሆነ አዳይት ዘግቶ ከዚህ ወደ ቃሩራ ይሄዳል አለቀ ምንም እንትን የለም ውጊያም አያስፈልግም ዝም ብለህ ዘግተህ ከጠበቅ ከዚህ ኃይል አንስቶ ይሄንን ለመክፈት አይችልም ኃይል የለም ዘርፎር ሻዕቢያ አልቆ ነበር እና እኛ ደርሰን እንዲያረግን የሚሉን ሰዎች ከውጊያ ሳይቀር በሺ የሚቆጠር የትግራይ ልጅ አሰልፈው የተዋጉ ሰዎች የሻቢያ ተላላኪ በየደቂቃው ይላሉ ደሞ እና ሰው ይሄንን አይከታተልም አያስብም ወይም ደሞ አያነብም ታሪክ አይጠይቅም አይረዳም ብለው ስለናቁን ነው ይሄን አድርገው ነው የመጡ በዚያ ያልቅም ሲሳይ ልቀጥል ተፈቅድልኛል ከዛ የኤርትራ ነጻነት መጣ ሻቢያ አሸንፈው አስመራ ገባ እነሱንም ተሸክሞ አዲስ አበባ ድረስ ይዟቸው መጣ እንደው የኔ ያህል ምል ወደፊት ታሪክ ተመራማሪ ሁሉንም ነገር ያደርገው የኢትዮጵያ ሰራዊት እንደነ አምሳለ ቃለገሳ አስፋው አይነት ትግራይ ለቆ ወጥቶ አይተናል ስንት ጊዜ እንደቆዩ በሻቢያ እርዳታ ነው አዲስ አበባ የገቡት ኮነሱ አይ ምናልባትም እዚሁ የዚህ ከዚህ ምንድነው
ናክፋና የሚባለው ጦርነት ላይ ብዙ ጊዜ እንግዲህ ጦርነቱ እስኪያበቃ ድረስም የደርግ ወይ ደግሞ የነበረው መንግስት አብዛኛውን ሰራዊቱን ከ95% በላይ ነው የሚባለው እንደማን ኤርትራ ላይ ነውና ትግራይ ላይ አቆሞት አያውቅም እሱ ራሱ አንዳንዴ ምናልባት እንደውም አንድ ጦር ጀነራልም በአጋጣሚ በሰሞኑን ኢንተርቪው ይደረጋሉና ለምንድን ነው የአንድ ክፍለ ሀገር ነው ይሄኛው ግን ወደ መሀል ሀገርም በሙሉ ኃይሉ የሚመጣ ስለሆነ ለምን ሻቢያ ላይ ያን ያህል ከማድረግ ወደዚህኛው ታተኩሩም የሚል ነገር ተነስቶባቸው ነበር ብዙ ጊዜ ግን በዋናነት ስልጣን ላይ ያለውን ቡድን ሲፈራ የነበረው ሻቢያን መሆኑ ያ የራሱ አስተዋጽኦ አድርጎ ይሆናል እንግዲህ እንዳልከው አዲስ አበባ እስኪገቡ ድረስ ደግሞ ትልቅ ሚና የተጫወተው ሻቢያ ነው ምንም ጥያቄ የለውም ያውቁታል እነሱ ይሄ ያባን ናቸዋልና እነሱ በሻቢያ እየታዘዙ የኖሩት እነሱ ናቸው ሻቢያን አሽከር እንሁን ያሉት እነሱ ናቸው ስለዚህ አሁን ያንን ሀገር አዙረው ሻቢያ ሲሉ ይሄን ታሪክ ማናቅ ይመስላችኋል በሚገርም ሁኔታ ኤርትራ ገና ነፃ እንደወጣች የኤርትራ ታጋዮች በዛን ጊዜ የሻቢያ ተዋጊዎች በአስመራ ሳባ ስታዲየም የመጀመሪያ ሰልፋቸውን ሲያደርጉ የተገኙት አቶ ስብሃት ናቸው ከኢሳያስ አፈወርቅ ጎን አሁን ከፕሬዝዳንት ኢሳያስ አፈወርቅ ጎን የተገኙት እና ንግግር ያደረጉት አቶ ስብሃት ናቸው እንደዚህ ነው በዓላቸው ላይ ነው ንግግር ያደረጉት የሚገርም ደግሞ እሳቸው ብቻ አይደሉም የመጀመሪያው ነጻነት በዓላቸውም ሲከበር ኤርትራ ድረስ ሄደው ንግግር ያደረጉት የቀድሞው ጠቅላይ ሚኒስትር አቶ መለስ በእናንተ ላይ ያለው ቁስል በእኔም ጀርባ ላይ ያለ ነው ያሉት ምን እንደሆን ቁስላቸው ሳይነግሩን ቢሞቱ ቁስል ከም ዘለኩም ይፈልጥ ምንታይ ተመሳሳለ ቁስሊ ኣብ ዝባነይን ዝባን ምጽተይን ከም ዘሎ ይፈልጥ እዚ ሓለፈ ምዕራፍ ረስዕዎ ይብለኩምን ዝርሳዕ ነገር ኣይኮነን ትምህርቲ ስለ ዘለዎ ግን ቁስልና ክንሓኪ ኸይብልናን ቁስልኩም ክትሓኩ ይብልኩምን እንዲህ ነው የሚሉን የቀረኮ ባለስልጣን የለም በየጊዜው እየተመላለሰ የሻቢያን ታላቅነት ሲነግረን የነበረው ከጠቅላይ ሚኒስትሩ እስከ ሽግግር መንግስት ጻፊው ድረስ ታስታውሳቸው ይሆናል አቶ ተስፋዬ አቢሶ ይባላሉ የኢትዮጵያ የሽግግር መንግስት ዋና ጻፊ ነበሩ ከዛ በኋላ እንደውም አሁን በቅርብ ጊዜ ዛሬ 2 አመት የሰው ጽሁፍ የራሳቸው አርገው አትመው እንደው ከፍተኛ የሆነ ፕላጅሪዝም በጣም በሚያሳዝን መልኩ እሳቸው ኤርትራ ሄደው ያረጉትን ንግግር እናዳምጥ የኢትዮጵያን ህዝብ ወክለው ክቡር አቶ ኢሳያስ አፈወርቂ የኤርትራ ጊዜያዊ መንግስት ዋና ጸሐፊ ክቡራን የኤርትራ ጀግና ህዝብ ተወካዮችና ለመላው የኤርትራ ህዝብ ተከበራችሁ በዚህ ታላቅ የድል በዓል ላይ የተገኛችሁ እንግዶች ክቡራንና ክቡራት በመጀመሪያ በኢትዮጵያ ሽግግር መንግስት አብረውኝ በመጡት የሽግግር መንግስት ልኡካንና በራሴም ስም ወንድማዊ ሰላምታችን እያስተላለፍ እንኳን ለዛሬ የድል በዓል አበቃችሁ እላለሁ። ለነጻነቱ ለብሔራዊ ህልውናውና ክብሩ የራሱን እድል በራስ ለመወሰን መብቱ ለፍትህና ለሰላም ሲል ቀድሞ ከነበሩ ዘመናት ጀምሮ ከውጭ ወራሪ ቅኝ ገዢዎች ጋር በትጥቅ ትግል በመፋለም ነጻነት ወይም ሞት በሚል መርሆ ስር በመሰለፍ ለማንም ለምንም የማይንበረከክ መሆኑን አልበገሬ ባይነቱን
ለነጻነት መዋችነቱንና ታላቅ ጀግንነቱን በመላው የዓለም ሕዝብ ፊት ባስመሰከረውና ያለፉት የኢትዮጵያ ትምክህተኛና ጦረኛ መንግስታት ተቀጥያ ከነበረው ወታደራዊ አምባገነን መንግስት መዳፍ በመራራ ትግሉ ነጻ በመውጣት የዛሬውን አንደኛ ዓመት የድል በዓል በከፍተኛ ወኔና መንፈሳዊ ኩራት በሚያከብረው በጀግናው የኤርትራ ሕዝብ መካከል ተገኝቼ ይህንን የጋራ የደስታ መግለጫ ንግግር ለማድረግ በመታደሌ ከፍ ያለ ልባዊ እርካታና ኩራት ይሰማኛል። ይህንን ነው ይሉ የነበሩት የኢትዮጵያን የቀድሞ ታሪክና መንግስታት እያወገዙ ማንን ያደንቁ እንደነበረ የሚያሳየን ፊልሙ ይሄንን ነው። ከዚህም በላይ የሚገርመው ሲሳይ በደርግ ጊዜ በሻቢያና በኢትዮጵያ መንግስት መካከል ድርድር ይካሄድ ነበር። በካርተር ማዕከልም በሌሎችም ጣሊያን ሀገርም ይካሄድ ነበር። ህዋት ይጠራጠር ነበር። ሻቢያ ኢትዮጵያዊ ሆኖ ወይ በፌዴሬሽን ብሎ የኤርትራ ነጻነት ኮምፕሮማይዝ ያደርግ ይሆናል ብለው በከፍተኛ ደረጃ ይጠራጠሩ ነበር። ይሄንንም አቶ ስብሃት ሳይፈሩ ይነግሩናል። ሻዕቢያ የኤርትራ ህዝብ የነጻነት ፍላጎትም ታማኝ አይደለም፣ ለነጻነትም ጠንካራ ነው ብለን አናምን። ይህም ገልጸንላቸዋል። ከኤርትራ ፍላጎት ውጭ ሊደራደር ይችላል። ኤርትራ ኢትዮጵያ ለመሆን እንኳን ሻቢያ ውስጥ ያሉ አንዳንድ ሰዎች ሊያስቡ ይችላሉ ብሎ ህዋት በዚህ ጨነቁ ነበር። በሚገርም ሁኔታ እንደውም ሲሳይ የዘር ቆጠራን ያመጡት የደምና የአጥንት ምርመራ ዲኤንኤ እና ኤክስሬ ፖለቲካ ያመጡብን እነሱ ናቸው። እኛ በዛን ዘመንም ቢሆን በነበረው ፖለቲካ ስታዩ ኤርትራ የኢትዮጵያ አካል ናት፣ ኤርትራ ኢትዮጵያዊ ነው የሚል ነገር ነበር። ዛሬ ታሪክ ተለውጧል ብንልም ዛሬ ህዋትንና የኢትዮጵያን መንግስት ከሚያስተዳድሩት ውስጥ አብዛኛዎቹ ኤርትራውያኖች ናቸው ተብለው ይጠይቃሉ። አቶ ስብሃት የሚሉትን እንስማቸው። ቶሎ ጣልቃ እየገባው መጠይቆት በጣም ይቅርታ አድርጉልኝ አቦይ ስብሃት። በኢትዮጵያ መንግስትም ይሁን በኢህአዴግ ፓርቲ የማዕከላዊ ኮሚቴ አባልነትና በህዋትም ጭምር አልፎ ተርፎም በካቢኔ አባልነት ኤርትራውያን አሉ ይባላል። ምን ያህል እውነት ነው አቦይ ስብሃት? ትውልድ ኤርትራዊ የሆኑ በአመራር አሉና ሙሉ ኤርትራውያንም አሉ፣ ግማሽ ኤርትራውያንም አሉ። እዚህ ላይ ሲሳይ ላቁመውና እንደገና እንድታየው እንፈልገው አቶ ስብሃት በመናገር በጣም ጎበዝ ናቸው። ይሄን ያላሰቡትን ጥያቄ ሲጠይቁ የሚመልሱት እንዴት ግራ እንደገባቸው እንደገና እንድትሰማል ይፈልጋሉ። ኢህአዴግ ፓርቲ የማዕከላዊ ኮሚቴ አባልነትና በህዋትም ጭምር አልፎ ተርፎም በካቢኔ አባልነት ኤርትራውያን አሉ ይባላል። ምን ያህል እውነት ነው አቦይ ስብሃት? ትውልድ ኤርትራዊ የሆኑ በአመራር አሉና ሙሉ ኤርትራውያንም አሉ፣ ግማሽ ኤርትራውያንም አሉ። እኔም ኤርትራዊነት አለኝ እና ምን አደጋ ያመጣል አዜ ማተር ኦፍ ፋክት አሉ። እንዳልኩት ግን ኢትዮጵያውያን ናቸው። ህዝባዊነታቸው አያጠራጥርም። ይሄ ነው የሚሉን እነሱ ኤርትራውያን ህዝባዊ ትግል ውስጥ የታመንነን ይሉናል። ይሄን ሁሉ ጦርነት ያመጡብን ሰዎች መልሰው በሻቢያነት ይከሱናል። እና ከዚህ በላይ ብዙ መሄድ እንችላለን በዚህ አርዕስት ላይ እንደውም ምናልባት እንግዲህ ብዙ ጊዜ በተለያየ መንገድ እንግዲህ የዚህ ወደብም ጉዳይ የምንም ሲነሳ የህዋት መሪዎች በጣም አጠንክረው አሁን አንዳንድ ትንተናዎችም እየወጡ ነው። በተቻለ መጠን ሻቢያን ወይ ደግሞ ኤርትራ መንግስት የማስደሰት ስራ ዋናነት የሚሰሩት ሻቢያው ደግሞ አሁን ያለው ኤርትራ መንግስት የኢትዮጵያ አካል ቢሆን እነሱ ከፖለቲካ ልምድም ከወታደራዊ አቅም ምናምን አንፃር ቦታ አይኖረንም ብለው ስለሚፈሩ በተቻለ መጠን ሁሉንም ነገር ሰጥተው ኢትዮጵያን ብቻቸው ማድረግ
ሻቢያ ደግሞ ኤርትራን ብቻ ይዞ እንዲቀመጥ ምንም ነገር ለመስጠት ወደ ኋላ ካልመ ይሄ አቅምን ከማወቅ የሚመነጭ ፍላጎት ነው የሚል ነገር ትንታናዎችም የተሰጡ ነውና ነገሩ ምናልባት ከዛም አንፃር ማየት ይቻላል። የበለጠ ባለሙያዎች ደግሞ እንትን ሊሉት ልክ ነው። በተጨማሪ ግን ሲሳይ እነዚህ ሰዎች እንግዲህ በተከታታይ እንዳየው ይሄን ሁሉ ያደረጉ ሰዎች ናቸው። የአሰብ ጉዳይም አለ። የአሰብ ጉዳይ ሀርማን ኮን በድርድር ወቅት አቅርቦ አይቻልም ብሎ የከለከለው መለስ ዜናዊ ነው። ይሄን ደግሞ እኔ እናንተ ከምንል አብሮ አደግ የትግል ጓደኞቻቸው አቶ ታምራት ይገልጹታል። ይሄ የአሰብ ጉዳይ የተወሰነው በሽግግር ጊዜ አይደለም። እንግሊዝ ሀገር ከደርግ ጋር የነበረው ንግግር ካበቃ በኋላ አሜሪካኖች በሻቢያ በኢህአዴግ እና በኦነግ መካከል ድርድር እንዲደረግ አደረጉ። በወቅቱ የአሜሪካ ተወካይ ወይም የድርድሩ አማካሪ የነበረ ሰውዬ ኮሆን እሱ የአሰብ ወደብ ወደ ኢትዮጵያ እንዲሆን ሀሳብ አቅርቦ እንደነበረ ያንንም ደግሞ ለማድረግ እንደሚችል በኤርትራን መንግስት ሳምኖ ወይም ደግሞ አሳውቆ አሰብ የኢትዮጵያ ሆኖ ምጽዋ ኤርትራ እንዲሆን ማድረግ እንደሚችል ይሄንን ደግሞ ለኢትዮጵያ መንግስት እንደሚጠቅምና ይሄንን በወቅቱ ለነበረው ልኡካን ቡድን ተመለስ ነበር ያኔ ድርድሩን የሚመራው አሳውቆ እንደነበር ነገር ግን አሰብ የኤርትራ ስለሆነ ኤርትራ ነጻነቱን ስላወጀ አሰብም ከኤርትራ ጋር መሄድ እንዳለበት የሰማው። ይሄ ነገር የተወሰነው መጀመሪያ በለንደኑ ጉባኤ ላይ ነው ለማለት ነው። በለንደኑ ጉባኤ በኢህአዴግ በኩል ከአቶ መለስ ሌላ ተደራዳሪዎቹ እነማን ነበሩ በወቅቱ? ከኢህአዴግ በኩል አቶ መለስ ነበረ ተደራዳሪው። ከሱ ጋራ አብሮት የነበረ በወቅቱ የአሜሪካን አምባሳደር የነበረው ናቸው እንጂ ዋናው ተደራዳሪ ከኢህአዴግን ወክሎ የተደራደረው አቶ መለስ ነው። ሲሳይ ተመልከት፣ 80 ሚሊዮን ህዝብ በላይ ያላት ኢትዮጵያ ያለ ወደብ ተዘግቶባት እንድትኖር የወሰነው ህወሓት ነው። ኤርትራ ሻቢያ ከነህርማን ጎር ጋር ተስማምቶ ለመስጠት ፈቃደኛ ሲሆን አይቻልም ያለው ህወሓት ነው። ይሄንን ያደለው ምለው አቶ ታምራት ናቸው እያሉ ነው ያሉት። ግን አቶ መለስ በሚያስገርም ሁኔታ በኢትዮጵያ ቴሌቪዥን ወጥቶ ወደብ ምን ያረጋል አለን። ምን ይጠቅማል? የግመሎች ውሃ መጠጫ ነው የምናረገው። ማን ነው? በመጀመሪያ እስቲ ስለ ወደብ ያለውን ግንዛቤ እንስማቸው። ወደብ ስለሌለን እናልቃለን የሚባል ነገር ትርጉም የለውም። የ21ኛ ክፍለ ዘመን አስተሳሰብ አይደለም። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ተራራና ወንዝ መቁጠር አይደለም። ባህር የሚገባበት መሬት አለን የለንም አይደለም። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው። ይሄንን ነው የሚሉት የተመኙልን። የሚገርምህ እኮ ከንቀታቸው ብዛት አይጠቅምም እያሉ ነው እኮ ወደብ ያሉት። እና ይሄን ሁሉ ግፍ የፈጸመው ህወሓት ነው የሻቢያ ተላላኪ የሚለን 10 ጊዜ። እንዴ ይሄንን ታሪካቸውን ማናቅ ይመስላችኋል? በሚገርም ሁኔታ ደግሞ ያን ጊዜ በኤርትራና በኢትዮጵያ መካከል የሚኖረው ግንኙነት ባይለያዩ ደስ ይለናል። ከተለያዩም በህጋዊ መንገድ ፍቹ ይሁን ያሉት እነ ፕሮፌሰር አስራት ለሞት የዳረጋቸው ይሄው ነው። ከመሞታቸው በፊት አልጋ ላይ ሆነው የተናዘዙትን እንስማ። ይሄንን የመገንጠል ሁናቴ አዋቂ ነኝ ማለት ሳይሆን ብቻ የታሪክ አጋጣሚ ሆኖ በመጀመሪያው የሰኔ ኮንፈረንስ ኢህአዴግ ባቋቋመው ከዩኒቨርሲቲ ወክዬ እዛ ተካፍዬ ነበረ። የተካፈልኩበትን ጉዳይ ይህን ያህል አውቃለሁ ብዬ አይደለም፣ ግን እዚያ በመካፈልበት ጊዜ ያጋጠመን በእውነቱ ልቋቋመው ያልቻልኩ ጉዳይ ነበረ እና እዛ ላይ እንግዲህ የመገንጠል ጉዳይ ተነስቶ የኤርትራ መገንጠል ጉዳይ ተነስቶ እንዲሁም ደግሞ አጽማሚያው የሌሎችን መንገድ ይከተላል በማለት ፍራቻ በተቻለ መጠን የኢትዮጵያ አንድነት የሚጠበቅበትን እንዲሁም በኤርትራ በኩል ያለው ከዚህ በፊት የነበረ ጉድለት የነበረ ችግር እንዳለ የሚታረሙበትን እንጂ ዞሮ ዞሮ እዚህ ተሰብስበን ኢትዮጵያን ለማፈራረስ
የኢትዮጵያን አንድነት የሚጠናከርበትን ሁኔታ እንዲፈለግ አሳስቤ ነበር። ነገር ግን አዝማሚያው ስላላማረኝ እንግዲህ ኤርትራ ትገንጠል ደግሞ ከተባለ አገነጣጠሏ በደንብ በሕግ በስርዓት በአስተዳደር በደንብ እንዲሰራ መለያየቱ ፍቺው በደንብ እንዲሆን አለበለዚያ መዘዝ ነው የሚመጣው ብዬ በዚያም ጊዜ ተናግሬ ነበረ። በዚህም መሰረት ሰው ጥርስ ውስጥ ገብቼ እስከዛሬ ድረስ ያየሁትን ፍዳ አንዱ አስተዋጽኦ ያደረገው በዛ ጊዜ የተጀመረ ነገር ነው። ይህንን ነው የሚሉት እና እንደው ሲሳይ በዚህ ጉዳይ ላይ የመጨረሻ አንድ ነገር ልበልና በኢትዮጵያ ቴሌቪዥን የኤርትራ አሁን ልክ አቶ መለስ ሲሞቱ በየደቂቃው የኢትዮጵያ ቴሌቪዥን የሚያሳየንን አይነት ቴሌቪዥን ከፍተህ ተጀምሮ እስኪያልቅ ድረስ ስለ ኤርትራ ነበር የሚነገረን በዛ ጊዜ እንደው ያልጠፋ ፉቴጅ አለኝ። በምስራቅ ጎጃም መስተዳድር ዞን የሚገኙና ከ100 በላይ የሚሆኑ ኤርትራውያን ደብረ ማርቆስ ከተማ በተቋቋመው ጊዜያዊ ድምጽ መስጫ ጣቢያ ቀርበው በመመዝገብ በቅርቡ ኤርትራ ውስጥ በሚካሄደው ሬፈረንደም ድምጽ ለመስጠት የሚያበቃቸውን የምርጫ ካርድ ተቀብለዋል። አቶ ተስፋ ማርያም አብርሃ የምርጫ ጣቢያው አስተባባሪ እንዳስረዱት በመስተዳድሩ ከሚገኙት 15 ወረዳዎች ቀርበው ከተመዘገቡት የኤርትራ ተወላጆች ሌላ 6 በውትድርና ዜናውም ቴሌቪዥኑም ሬዲዮም በሙሉ ይሄንን ነበር የሚሸፍነው። ከዚህ ባለፈ ከአቶ መለስ በላይ በየቀኑ የምናየው አቶ ኢሳያስን ነበር በኢትዮጵያ ቴሌቪዥን። እንደውም አሁን አንደኛው ሰለሞን አስመላሽ ይባላል በዛ ጊዜ፣ አንደኛው አቶ ሰለሞን ደግሞ አሁን ቮይስ ኦፍ አሜሪካ ይገኛል። አቶ ኢሳያስ አፈወርቂ የህዝባዊ ግንባር ሓርነት ኤርትራ ዋና ጸሐፊ ለኢትዮጵያ ቴሌቪዥን የሰጡትን ቃለ ምልልስ የመጀመሪያ ክፍል በትናንትናው ምሽት ማቅረባችን ይታወሳል። ትናንት በቃለ ምልልሱ ላይ በአፍሪካ አዳራሽ ውስጥ ሲካሄድ ሰንብቶ ጠቃሚ ውሳኔዎችን በማሳለፍ የተጠናቀቀውን ኮንፈረንስ ህዝባዊ ግንባር ሓርነት ኤርትራ እንዴት እንደሚመለከተውና ለኢትዮጵያ ህዝብ ስለሚያስገኘው ጥቅም ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። እንደዚህ ነበር ቀንም ማታም የምንሰማው ዜና። ዛሬ ቀንም ማታም ሻቢያ የሚሉን ትናንት ይሄንን እኛ ምን ረሳ ይመስላችኋል? በሚገርም ደግሞ መቀሌ ሲገቡ የሻቢያ ለጉባኤው ማለት ነው የመቀሌ ህዝብ የሚያደርግላቸውን አቀባበል ሁሉ በኢትዮጵያ ቴሌቪዥን ነበር የምናየው። እዚህ በከተ 11 ቀን በዓል ላይ ለመገኘት በአቶ ስብሐት ኤፍሬም ኤርትራ ጊዜያዊ መንግስት ተወካይ የሚመራ 5 ልኡካን ቡድን ዛሬ ረፋዱ ላይ መቀሌ ከተማ ደርሰዋል። ቡድኑ መቀሌ አውሮፕላን ማረፊያ ሲደርስ አቶ ተወልደ ወልደ ማርያም የኢህአዴግ የፖለቲካ ቢሮ አባል አቀባበል ያደረጉላቸው ሲሆን ህጻናትም እቅፍ አበባ አበርክተዋላቸዋል። በአሁኑ ጊዜ ከተ 11 በዓል ለማክበር በርካታ የኢትዮጵያ የሽግግር መንግስት ሚኒስትሮች፣ ኮሚሽነሮች ወደ መቀሌ ከተማ በመግባት ላይ ናቸው። እዚህ እንደው ምን አፋላቸውና ነው እነሱኛን ሊናገሩ የሚችሉት? እኔ እኮ አንድ ኢትዮጵያዊ ተነስቶ ስለ ሻቢያ እንዲህ አይነት ነገር አለኝ የተለየ ነው አስተሳሰብ ቢል ችግር ህወሓት በምን ሞራል መለኪያ በምን ሲታሰብ ስለ ሻቢያ አንስቶ ክፉ ነገር መናገር ይችላል? ምንስ ብሎስ ለኛ የትግል አቅጣጫ የወዳጅነት መለኪያ የሚሰጠን እሱ ማን ነው? የህወሓት አባል ሆኖ ራሳቸውን ባሽከርነት ፈቅደው ያስረከቡ ሞራል የሌላቸው እኛን ሊናገሩ አስተያየት ሊሰጡ አይችሉም። ምናልባት እንግዲህ ታማኝ የዚህ ኤርትራ ጉዳይ ያው ከነሱ ወገን ዋናነት የሚነሳ ቢሆንም ጉዳዩ አሁን ብዙ ጊዜ በፖለቲካ ትንተናዎችም እየወጡ ነው እንዳልከው በተለያየ መንገድ ስልጣን ላይ ያለውን ኤርትራ መንግስት ለማስደሰት ማናቸውም ነገር ሲያደርጉ ነው የቆዩት። አሁንም ያው ስልጣን ላይ ሆነው በተለይ ከጦርነቱም በኋላ አቶ መለስም በአመት 70 ጊዜ ሲሉ አቶ ኃይለማርያምም የቀድሞ ፕሬዝዳንት መቶ አለቃ ግርማም ኤርትራ የመሄድ ፍላጎታቸውን በተደጋጋሚ ይገልጻሉ። ይሄ ህወሓት ወይ ደግሞ አሁን ያለው ኢትዮጵያ ውስጥ ያለው ቡድን የስልጣን ዋስትናዬ ኤርትራ መንግስት ደጋፊ ሲሆን ወይ ደግሞ ከኤርትራ መንግስት ጋር በሰላም ስኖር ነው፣ ከኤርትራ መንግስት ጋር ሰላም እስካልሆንኩ ድረስ የህልውና መሰረት የለኝም ብለው ስለሚያምኑ ወደቡንም ላይ በተመለከተ ሌላውም ነገር ላይ ያላቸው አቋም ሻቢያን ከመፍራት የመነጨ ነው እንጂ ወይንም ይሄ ኢትዮጵያን በመጥራት ሳይሆን ሻቢያን ከመፍራት የመነጨ ነው ቢባል ምንድነው ለዚህ መልስ አንተ? ሻቢያን ከመፍራት ነው ምናምን ምንድነው ማስተባበያና ድርድሩ? ለኢትዮጵያውያን ህወሓት ወዳጅ ሊመርጥ መብት የለውም። 4 ነጥብ ነው የማምንበት።
እኔ ሌሎቹ እሱማ ምንም ጥያቄ የለም እኮ አሁን ከምንም አንግል ይሁን ምንም የሚታየው ትራክ ሬከርዳቸው ኢትዮጵያውያንን የገደሉ ናቸው ህወሓቶች ለሻቢያም ቢሆን ለኤርትራ መገንጠልም ከፍተኛ መስዋዕትነት ከፍለናል ብለው በአደባባይ እየነገሩን ያሉት እነሱ ናቸው ስለዚህ እነሱ በምንም ሞራል መለኪያ በዚህ ምክንያት ነው አይሰራም በሌላ በኩል ኦኬ አንዳርጋቸው ከሻቢያ ጋር ተባበረ ብለው አይደለም እንደዚህ አገር ምድር እንትን ስኬል ምን በየጊዜው የሚያወጡት መግለጫ ህግ የሰው ማሰሪያቸው ምክንያት እሱ አይደለም እንዴ እነሱን ማን ይጠይቃቸው በአደባባይ በኢትዮጵያ ቴሌቪዥን ላይቭ እያሳዩ የኤርትራን ተቃዋሚ አደራጀን ብለው ገንዘብ ሁሉን ሰጣለን ብለው መግለጫ ሲሰጡ እናያቸው የኤርትራ ተቃዋሚ ኃይሎች ልዩነታቸውን አጥብበው የኤርትራን አምባገነን ስርዓት እንዲያስወግዱ የኤርትራ ኮሚሽን ለዲሞክራሲያዊ ለውጥ ጥሪ አቀረበ። የኮሚሽኑ ጉባኤ በሐዋሳ ተጀምሯል። ምስክር ተስፋዬ የኤርትራ ህዝብ የጭቆና አገዛዝን በመቃወም ለበርካታ ዓመታት የታገለ ቢሆንም ከነጻነት በኋላ በአምባገነን ስርዓት ለመገዛት ተገደዋል። በውጤቱም የኤርትራ መንግስት በሚከተለው የአፈና አገዛዝ አገሪቱ የሰብአዊ መብት የሚረገጥባትና ዜጎች በአፈናና በፍርሃት የሚኖርባት ለመሆን ተገዳለች ነው የሚሉን እኛ ይሄ አስፈለገን ብንልስ መብታችን ተገፈፈ መናገር አቃተን በየሄድንበት እሳት ሆነ ኢትዮጵያ ለኛ አልሆነችንም የሚረዳን እንፈልጋለን ሶማሊያ አላስጠጋችንም ሱዳን አስሮ ሰጠን ኬንያ በዚህ በኩል እንደዚህ ያደረገን ጅቡቲ አሳልፎ ሰጠን ኤርትራ ብታስጠጉ ብንል ምን ሆነ ተስተቱ ነይ ያደረኩት አይደለም ብንል ምንድነው ስተቱ ማን ነው መመሪያና ህግ ህዋት ነው የሚያወጣልን በየትኛው ሜዳ በየትኛው ቦታ በየትኛው ሰዓት እንደምንገጥም ማን ነው ለነሱ ይሄንን መብት ብሎ የሚሰጣቸውስ ማን ነው ሌላውን ተው ለፖለቲካ ፍጆታ እንኳን በኢትዮጵያ ውስጥ በህግ ተመዝግበው ከኢህአዴግ ጋር ሰላማዊ የፖለቲካ ድርድር አድርገን በምርጫ ተወዳድረን ካሸነም በተሰጠን ሀገሪቷን ልንመራ ከተሸነፍን ህገ መንግስቱን አክብረን ለመታገል ብለው ተመዝግበው የሚኖሩ የኢትዮጵያ የፖለቲካ ድርጅቶች አሉ የህዋት ኢህአዴግ ጉባኤ ሲካሄድ ከመላው ዓለም እንግዶችን ጋብዟል ግን ዋናዎቹ የምል ደቡብ አፍሪካም ሌሎችም ተጠርተዋል ኢትዮጵያ ውስጥ ያሉት በሰላማዊ መንገድ በህግ ተመዝግበው የሚወዳደሩት የፖለቲካ ድርጅቶች ሳይጠሩ ማን ነው የተጠራው የኤርትራ ተቃዋሚዎች ናቸው በጉባኤያችን ላይ ለመሳተፍ ረጅም ጉዞ ተጉዘው አድካሚ የሆነ ጉዞ ተጉዘው ሰዓታቸውን ጊዜያቸውን ሰውተው በመሐከላችን የተገኙ የውጪ ፖለቲካ ፓርቲዎች ተወካዮች ስላሉ ተራ በተራ እየጠራው ለጉባኤው ለማስተዋወቅ እፈልጋለሁ ሰዎቹ ስለሚቆሙ ትንሽ ያላችሁ የካሜራ ባለሙያዎች ቦታ እንድትለቁ ጠይቃለሁ ቆም ብለው እንዲታዩ በቅድሚያ የቻይና ኮሚኒስት ፓርቲ ተወካዮች በመሐከላችን ተገኝተዋል ቆም ብለው እንዲተዋወቁ ጠይቃለሁ የቻይና ኮሚኒስት ፓርቲ ሌላኛው የልኡካን ቡድን የደቡብ ሱዳን ነፃ አውጪ ንቅናቄ SPLM ተወካዮች ናቸው በመሐከላችን ይገኛሉ SPLM ሌላኛው ከደቡብ አፍሪካ የአፍሪካ ናሽናል ኮንግረስ በመወከል በመሐከላችን ከፍተኛ ዴሌጌሽን አባላት ተገኝተዋል እንድታከብሩልን ሳውዝ አፍሪካ በርከት ያሉ ናቸው ሳውዝ አፍሪካ ANC እናመሰግናለን እንግዲህ ሩቁን ሲያዩ ደግሞ ቅርብ ያሉትን አይዘንጉ ይላልና ከኤርትራ ተቃዋሚዎች እዚህ በመሐከላችን የተገኙ የኢዲኤ እና የኤርትራ ናሽናል ሸንጎ ተወካዮች በመሐከላችን ተገኝተዋል አንድ የኢትዮጵያ አሁን እነ አቶ ቡልቻ እነ ዶክተር መራራ እነ ዶክተር በየነ እነ ኢንጂነር ግዛቸው እነ ኢንጂነር ይልቃል ምን አለበት በኢትዮጵያ ህገ መንግስት ውስጥ ተመዝግበው የሚንቀሳቀሱ ለምን አይጠሯቸው
እነዚህ ኤርትራኖቹንም በኤርትራ በኩል አሸባሪ ምናምን ሲባሉም ሰምተን ደግሞ አናቅም በጭራሽ እንደዚህ ናቸው እና በምን ሞራል መለኪያ እነዚህ ሰዎች ሰውን ሊከሱ ይችላሉ? እኔ